ሄኖክ አስራት የዩኒየን ቪዥን ኮሌጅ ማኔጂንግ ማናጀር፣ ክቡር ዶክተር ብሩ ዘውዴ የኮሌጃችን የቅርብ አጋርና የዕለቱ የክብር እንግዳ፣ ክቡር ዶክተር ፍቃዱ የአርሲ ዩኒቨርሲቲ መምህርና የኮሌጃችን በካሪክለም ዝግጅትም ሆነ ሃርሞናይዝ በምናደርግበት ወቅት የቅርብ አጋራችንና የዕለቱ የክብር እንግዳ፣ የተከበራችሁ የዩኒየን ቪዥን ኮሌጅ የቦርድ አባላት፣ የተከበራችሁ አሰልጣኞች፣ የኮሌጃችን አስተዳደር ሰራተኞች፣ የተከበራችሁ የተመራቂ ሰልጣኞቻችን፣ ወላጆች፣ የዚህ በዓል ዋነኛ ባለቤት የሆናችሁ ተመራቂ ተማሪዎቻችን፣ በዚሁ መሰረት በፕሮግራማችን መሰረት የዕለቱን የመክፈቻ ንግግር የሚያደርጉልን አቶ ሄኖክ አስራት የዩኒየን ቪዥን ኮሌጅ ማኔጂንግ ማናጀር ወደ መድረክ ሞቅ ባለ ጭብጨባ ገምጹ። የተከበሩ ዶክተር ብሩ ዘውዴ የኮሌጃችን የሪሰርች ዲፓርትመንት ኃላፊ፣ የተከበሩ ዶክተር ፍቃዱ አበበ የአርሲ ዩኒቨርሲቲ የቢዝነስ ዲፓርትመንት ኃላፊ፣ የክቡር የዕለት እንግዶች፣ ጥሪያችንን አክብራችሁ በመምጣታችሁ በራሴና በኮሌጁ ስም የላቀ ምስጋናዬን አቀርባለሁ። የተከበራችሁ ወላጆች እንዲሁም የዛሬው ዕለት የክብር ታዳሚዎችና የዕለቱ የፕሮግራሙ ባለቤቶች፣ ተማሪዎች እንኳን ለዚህ ቀን አደረሳችሁ አደረሰን በማለት እንኳን ደስ ያላችሁ፣ እንኳን ተመረቃችሁ። ኮሌጃችን ዩኒየን ቪዥን ከተመሰረተበት ከ2013 ጀምሮ ለሶስተኛ ጊዜ በተከታታይ የሚያስመርቃቸው ተማሪዎች በሶስት ዲፓርትመንቶች በአካውንቲንግ፣ በማርኬቲንግ እንዲሁም በሂውማን ሪሶርስ በዛሬው ዕለት ከ110 በላይ ተማሪዎችን ያስመርቃል። በተከታታይ በማስመረቃችን ብቻ ሳይሆን በገበያ ውስጥ በመግባት የኮሌጁ አምባሳደር በመሆን በስራ ላይ የላቀ ውጤት እያመጡ እንደሆነ ከተለያዩ አጋር መስሪያ ቤቶች የሚደረጉ ምስጋናዎች አሉ። እንደሚታወቀው ትምህርት ለአንድ ሀገር የችግር መፍቻ ቁልፍ ነው። ዓለም ብዙ የሚለያየው አሁን ያለበት ደረጃ የተለያየ ጉራማሌ ብናየው በተማረ ሰው ኃይል ስለተመራ ነው። ስንማር ችግርን እንፈታለን። ችግርን ሳይመጣ ገምተን ሀገር ከችግር እንድትወጣ የሚያደርገው የተማረ ሰው ኃይል እንደሆነ ይታወቃል። ስለዚህም ኮሌጃችን በሀገራችንም ብሎም በከተማችን የሚታዩ የእውቀት እና የክህሎት ክፍተቶችን በመድፈን በሚያደርጋቸው ተከታታይ ስልጠናዎች የምናስጨብጠው እውቀት ብቻ አይደለም፣ ክህሎትም ጭምር ነው። ችግሮች እንዴት ይፈታሉ፣ እንዴት ይታቀዳሉ፣ በተግባር እንዴት ይሰራሉ የሚሉትን በተግባር እያስተማር እንደሆነ ይታወቃል። የቲቪቲ ፕሮግራም ለየት የሚያደርገው በተግባር የተማሩትን ሄደው ሙከራ ያደርጋሉ። በሙከራ ሰዓት የስራ ዓለም ምን እንደሚመስል በተግባር የሚያዩበት በመሆኑ እንደሆነ ታሳቢ ይደረጋል። የቲቪቲ ፕሮግራም ስራና አሰሪን የሚያገናኝ ፕሮግራም ነው። ስለዚህ ነው ቲቪቲ ላይ ትኩረት ተሰጥቶ ከተሰራ ሀገር እድገት እንደምታበረክት አስተዋጽኦ እንደሚያመጣ የላቀ እምነት እንዳለን እናስቀምጣለን። ያደጉ ሀገራቶች ከፍተኛ ትኩረት ሰጥተው ከሚሄዱበት ዋነኛ ዘርፎች እውቀት ላይ ነው። እውቀት ስንል ምን ማለት ነው የሚለውን በአጭሩ ብዙ ምሁራኖች ያብራሩታሉ። እውቀት ማለት ይላሉ የነገ ችግሮችን የምንፈታበት ነው ይላል። ይህንን በምሳሌ ሲያስቀምጡ የአሁን ትውልድ አሁን ያለ ተወዳዳሪ ትውልድ የንስር አሞራ አይን እንዲኖረው የሚፈለገው ምክንያቱም ንስር አሞራ የሚመጣበትን ችግር አስቀድሞ ያያል። ንስር አሞራ ብዙ ሀገራቶች አርማቸው ያደረጉት ችግሮቹን ከርቀት አይቶ ለችግሮቹ በልህ ውጤት ስለሚያመጣ ነው። ስለዚህ ነው ዓለም በውድድር ውስጥ ያለች የምንለው። ዓለም ተወዳዳሪ የምትሆነው ያቀዱትን እቅድ ፈተው ያቀዱ እቅዶቻቸውን ተግባር ውጤታማ በመሆናቸው
ተማሪዎች ዛሬ ስትመረቁ በቅታችኋል፣ አብቅተዋል ማለት አይደለም። በስራ ዓለም ትፈተናላችሁ፣ ከሌሎች ትምህርት ትወስዳላችሁ፣ ተሞክሮ ትወስዳላችሁ። ትምህርት ማለቂያ የሌለውን ስለዚህ ለቀጣይ ፈተና ልትዘጋጁበት ይሆናል። አሁን የተማራችሁት ትምህርት ቤት ላይ ነገ የምትገቡበትን ተሞክሮ ነው። ስለዚህ ወደ ስራ ዓለም ስትገቡ ተስፋ መቁረጥ አያስፈልግም። ፈተናዎች ሊመጡ ይችላሉ። ፈተናዎችን በተለያየ መንገድ ማለፍ ያስፈልጋል። ስለዚህ የአሁን ትውልድ የሚጠበቅበት ስራ ተቀጥሮ ብቻ ሳይሆን ስራ ፈጥሮ መስራት እንዳለበት ታሳቢ ማድረግ ይኖርበታል። ለዚህ ነው ከሌሎች ዩኒቨርሲቲዎች ጋር በአቻነት የምንሰራ። ይህንን ታሳቢ አድርጋችሁ ለላቀ አስተዋጽኦ እንድትዘጋጁ ነጋችሁን ዛሬ መስራት አለባችሁ። ዛሬ ያልተካበተ እውቀት፣ ዛሬ ያልተካበተ ክህሎት ነገ ላይ መፍቻ አይኖረውም። ስለዚህ ትምህርት ላይ ወሳኝነት አለው የምንለው ለዚህ ነው። ሌላኛው የዘንድሮ ተመራቂዎቻችን ልዩ ከሚያደርጋቸው አንዱ ረጅም ዓመታት የኢትዮጵያ ሕዝብ በርብርብ ሲሰራው የነበረው የህዳሴ ግድብ ማለቂያ ወቅት ላይ በመሆናችን የዘንድሮ ተማሪዎቻችንን ልዩ ያደርጋቸዋል። ምክንያቱም ህዳሴያችን የችግር መፍቻችን፣ ህዳሴያችን መሻገሪያችን። ስለዚህ እናንተም የነገዋን ኢትዮጵያ ተረካቢ ስለሆናችሁ የነገዋን ኢትዮጵያ ዛሬያችሁን ሰርታችሁ በእውቀት ጉልበታችሁ የኮሌጃችሁ አምባሳደር እንድትሆኑ ጥሬን እያቀረብኩ በመጨረሻ እንኳን ተመረቃችሁ፣ እንኳን ደስ ያላችሁ ለማለት እወዳለሁ። አመሰግናለሁ። እናመሰግናለን። እስኪ አንድ ጊዜ ሞቅ ያለ ጭብጨባ። መልዕክቱ እጅግ በጣም ወሳኝና የቴክኒክና ሙያን ፍላጎት ወይም ደግሞ ዓላማ የዳሰሰ ነው። ቴክኒክና ሙያ በተፈጥሮ እውቀት የሚሸመትበት እጃችን መስራት የሚችልበት ነው። ስለዚህ ለዛ ነው ቨርቲካሊ ወደ ላይ ማደግ ይቻላል በትምህርት ሆሪዞንታሊ ሀብት ማፍራት ይቻላል የተባለው። ሁለተኛ ነገር ደግሞ ከመሬት ላይ ካለው ከነባራዊ የስራ ዓለም ጋር ትገናኛላችሁ። ስለዚህ ያ ደግሞ ዋናው ትልቁ ነገር ፕሮፕሬቲቭ ትሬኒንግ በሚባለው መሬት ላይ ካለው የስራ ዓለም ጋር ስትገናኙ እንዴት ነው ሰው ከማህበራዊ ህይወቱን የሚመራው? እንዴት ነው ከስተመር የሚያስተናግደው? ሳቲስፋክሽን እንዴት ነው የሚያመጣው? ስለዚህ ያንን አይታችኋል። ባንክ ሄዳችኋል፣ የተለያየ ድርጅት ሄዳችኋል፣ መረጃም ይዛችሁ መጥታችኋል። ስለዚህ በቀጥታ ወደ ስራ የምትገቡበት 3 መንገዶች ናቸው ማለት ነው። አንደኛው በራሳቸው ስራ መፍጠር ነው። ሌላኛው ደግሞ ተቀጥሮ መስራት ነው። ሶስተኛው በማህበር ተደራጅቶ መስራት። ስለዚህ ቴክኒክና ሙያ ሲባል ወደ ስራ የምንገባበት የሙያ መስክ ማለት ነው።